ከይስሐቅ ጋር የተገናኘው የተስፋ ልጅ። ይስሐቅ ከመምጣቱ በፊት በበረሃ ያለቅስ የነበረ አንድ ልጅ ነበር። እርሱ የአብርሃም በኩር፣ የጥበቃ ውጤት፣ ተስፋው በእርሱ በኩል ባይፈጸምም እንኳ ከተአምሩ በፊት የመጣው ልጅ እስማኤል ነው። የእስማኤል ታሪክ በመጽሐፍ ቅዱስ ውስጥ በጣም ከተሳሳቱና ችላ ከተባሉ ታሪኮች አንዱ ነው ይባልለታል። ሆኖም የዚህ ልጅ ታሪክ ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር ምርጫ፣ ስለ በረከትና በእግዚአብሔር ዕቅድ ውስጥ ስላለው ቦታ ጥልቅ እውነትን ይገልጣል። አስተማሪነቱም ይህ ነው ማይባል ነው። የእግዚአብሔርን ትክክለኝነት ያስረዳልና። አብርሃምና ሳራ ልጅ እንደሚያገኙ የእግዚአብሔር ተስፋ ነበራቸው። ነገር ግን ጊዜው እየረዘመ ሲሄድ እምነታቸው ተዳከመ። በዚያ የጥበቃ ወቅት ትውልዶችን የሚፈታተን ውሳኔ አደረጉ። ሳራ ልጅ መውለድ ስላልቻለች የግብፃዊቷን አገልጋይ ሃጋርን ለአብርሃም ሰጠቻት። ይህ ድርጊት ተስፋን ለማፋጠን የተደረገ የሰው ጥረት ነበር። ውጤቱም በቤተሰቡ ውስጥ መከፋፈልንና ቅናትን ፈጠረ። እስማኤል የተወለደው ከእግዚአብሔር ቃል ኪዳን ሳይሆን ከሰው ልጅ ትዕግስት ማጣት ነበረ። አጋር ጸንሳ በነበረችበት ወቅት በሳራና በአጋር መካከል አለመግባባት ተፈጠረ። ሳራ አጋርን ስታሰቃያት አጋር ወደ በረሃ ሸሸች። በዚያ ብቸኛ በነበረችበት ወቅት ግን እግዚአብሔር አገኛት። በመጽሐፍ ቅዱስ ውስጥ የእግዚአብሔር መልአክ ለአንድ አገልጋይ ሴት ሲገለጥ የመጀመሪያው ጊዜ ነበር። እግዚአብሔር ስሟን ጠርቶ አጽናናት። ዘሮቿ እንደሚበዙ ቃል ገባላት። ልጇንም እግዚአብሔር ሰምቷል የሚል ትርጉም ያለው እስማኤል ብላ እንድትጠራው አዘዘ። አጋርም እግዚአብሔርን የሚያየኝን አምላክ አየሁት ኤል ብኤርሎኢ ብላ ጠራች። ዓመታት እያለፉ ሲሄዱ እስማኤል በአብርሃም ቤት አደገ። አብርሃም ይወደው ነበር። ነገር ግን እግዚአብሔር ቃል ኪዳኑ በሳራና በልጇ በይስሐቅ እንደሚጸና ግልጽ አደረገ። ይስሐቅ በተወለደ ጊዜ የቤተሰቡ ደስታ ተለወጠ። እስማኤል ለ13 ዓመታት ብቸኛ ልጅ የነበረውና የወደፊቱ ተስፋ ተደርጎ ይወሰድ የነበረው ልጅ በድንገት ቦታው ተቀየረ። የአብርሃም ፍቅር ለይስሐቅ ሲያደላ እስማኤል በቤቱ ውስጥ እንደ እንግዳ መታየት ጀመረ። የእስማኤል ታሪክ እግዚአብሔር በሰው ልጅ ስህተቶች፣ በተተዉ ሰዎችና በመጻተኞች በሕይወታቸው ውስጥ ሳይቀር እንደሚሠራ የሚያሳይ ትልቅ ምስክር ነው። ይህ የጋራ ደስታ የሚታይበት ጊዜ መሆን ነበረበት። ነገር ግን ለእስማኤል ይህ የሆነው እሱ ከታሪኩ ማዕከል መውጣቱን የሚያረጋግጥበት አጋጣሚ ነበር። በትክክል ምን እንዳደረገ አናውቅም። ዘፍጥረት ምዕራፍ 21 ቁጥር 9 ላይ የግብፃዊቱ የአጋር ልጅ እስማኤል ሲሳለቅ እንደነበር ብቻ ይናገራል። እንዴት ይሳለቅ፣ በምን መልኩ ይሳለቅ የተጻፈ ነገር የለም። ያ ሳቅ ነበር፣ ቅናት ወይስ መሳለቂያ ንግግር? ምናልባት እሱም የአብርሃም ልጅ መሆኑን ለሌሎች ለማስታወስ አንድ ነገር ለማድረግ እየሞከረ ሊሆን ይችላል። ወይም ደግሞ ዓለም ሲደሰትበት የሚመለከት ነገር ግን በደስታው ውስጥ ድርሻ የሌለው የተጎዳ ልጅ ሆኖ ሊሆን ነበር። ሳራ ከሳቅ በላይ የሆነ ነገር አይታለች፣ ስጋት አይታለች። ነገር ግን በዚያ ቅጽበት የእሷ ምላሽ የዚህ ታሪክ ሌላ ክፍል ነው። እዚህ ላይ ዋናው ቁም ነገር ይህ ነው። እስማኤል ከተረሳበት ቦታ ለመድረስ ምንም አላደረገም። በቀላሉ የተስፋው ቃል ባመጣው የደስታ መጥለቅለቅ ውስጥ እሱ ተረሳ። ቢሆንም ሙዚቃው፣ ጭፈራው፣ ሰዎች ሲጨፍሩ የወደፊት ዘመን የራሱ እንደሆነ ያምን የነበረው የዚያ ልጅ ልብ ውስጥ ድምፅ አልባ ሐዘን ተፈጠረ። የጭፈራውና የዘፈኑ ምክንያት ይስሐቅ ነው እንጂ እስማኤል አልነበረም። ታዲያ በዚያ ቀን አልተባረረም። ነገር ግን እግሩ ከመውጣቱ ከረጅም ጊዜ በፊት አንድ ነገር በውስጡ መተው ጀምሮ ነበር። በዓሉ እንደተጠናቀቀ ማዕበል ተነሳ። ሳራ ልጁን የእሷ ልጅ ያልሆነውን ሲስቅ፣ ሲሳለቅ፣ ሲዘብትበት ተመልክታለች። ለእሷ ይህ ምንም ይሁን ምን ንጹሕ ነገር አልነበረም፣ አደገኛ ነበር። ሌላ የደም መስመር፣ ሌላ የይገባኛል ጥያቄ አሁንም በካምፕ ውስጥ በነፃነት እየተንቀሳቀሰ መሆኑን የሚያስታውስ ምልክት ነበር። በድንኳኑ፣ በመንደሩ፣ በሰፈራው፣ በቀየው። የእሷ ደስታ ከብዙ ዓመታት በኋላ ነው የመጣው። እናም አሁን ማንም እንዲነጥቃት አትፈልግም። ስለዚህ ወደ አብርሃም ሄደች። ማመንታት ሳይሆን ቁርጠኝነት በተሞላበት መንገድ ይህችን ባሪያ ከልጇ ጋር አስወጣት በማለት
በዘፍጥረት ምዕራፍ 21 ቁጥር 10 ላይ አዘዘች። የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር ወራሽ አይሆንም። ይህ የጥያቄ ወይም የድርድር ነገር አልነበረም። ትዕዛዝና መለያየትን ያዘለ ነበር። አብርሃም እስከ ልቡ ድረስ ተናወጠ። የዕብራይስጡ ቃል ጉዳዩ በአብርሃም ዘንድ እጅግ ክፉ እንደነበር ይናገራል። ነገር ግን ያ ቃል የነበረውን ስቃይ አይገልጸውም። ይህ ልጁ ነበር፣ የበኩር ልጁ፣ አብሮ የተራመደበት፣ አብሮ የጸለየበት፣ ወደ ወጣትነት ሲያድግ ያየው ልጅ። እስማኤል የአጋር ልጅ ብቻ አልነበረም፣ የራሱ የአብርሃም ልጅ ነበር። እሱን መልአክ የገዛ ነፍሱን እንደ መቅደድ ነበር። ቢሆንም መጀመሪያ ላይ ምንም አልተናገረም፣ ምክንያቱም ቀደም ብሎም እዚህ ቦታ ላይ ነበር፣ በአንዲት ተጎጂና በአንዲት ጠያቂ ሴቶች መካከል ሆኖ። ነገር ግን በዚህ ጊዜ ጉዳዩ ስለ ተቀናቃኝነት አልነበረም፣ ስለ ውርስ፣ ስለ ማንነት፣ ስለ ኪዳን እንጂ። በዚያች ሌሊት ታዲያ እግዚአብሔር ወደ አብርሃም መጣ። የተናገረው ነገር ከሳራ ቃላት በበለጠ ልቡን ሰንጥቆ አለፈ። ስለ ልጁ ክፉ አይሆንብህ፣ ሳራ የምትልን ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና። ዘፍጥረት ምዕራፍ 21 ቁጥር 12። ይህ የእስማኤል መጣል አልነበረም፣ የተስፋው ቃል ማረጋገጫ እንጂ። ኪዳኑ በይስሐቅ በኩል ያልፋል። የቤዛነት መስመር የአብርሃምን ጥረት ሳይሆን የእግዚአብሔርን ተአምር ብቻ የሚያካትት መሆኑን አስረግጦ ነገረው። ቢሆንም አብርሃም አባት ነበር፣ የእስማኤል አባት። በማግስቱ ጠዋት ፀሐይ ስትወጣ አብርሃም ስንቅ አዘጋጀ፣ እንጀራና ውሃ። ለእርሱ ከባድ የልብ ስብራት ቢሆንም የያዘውን ስንቅ በአጋር ትከሻ ላይ አኖረው። ውሃውን በአቆማዳ ሞልቶ ሰጣቸው። በአንደበቱ ምንም አልተናገረም። ምናልባትም ከአእምሮ በላይ በሆነ ጭንቀት ውስጥ ሊሆን ይችል ይሆናል። ከዚያም አጋርና እስማኤል ሄዱ። አገልጋይን እንደሚያሰናብት ሰው ሳይሆን ሁሉን ነገር የጠየቀውን አምላክ በመታዘዝ የገዛ ልቡን እንደሰበረ አባት ተመለከታቸው። የእናትና የልጁ ምስል ከሩቅ ሲደበዝዝ አብርሃም ኪዳኑ የጸናበት ነገር ግን ቤተሰቡ የተከፈለበት ሰው ሆኖ ቀረ። አልተራመዱም፣ ተንከራተቱ። የስደት ጠዋት የመጣው ያለ አጃቢ፣ ያለ ስንብት፣ ወደፊት የሚመለሱበት ተስፋ ሳይኖር በውሃ አቁማዳ በአንድ ቁራሽ እንጀራና መፈለግ የሌለባቸው የመሆናቸው ክብደት ብቻ ነበር አብሯቸው ያለው። አስቡት፣ አንዲት እናት አንዲት ብላቴና ልጇን ይዛ በበረሃ ስትንከራተት። አጋር ትራመድ ነበር፣ ነገር ግን በመካከላቸው የነበረው ዝምታ ከማንኛውም ስንብት በላይ ድምፅ ነበረው። እስማኤል በአንድ ወቅት የአባቱ የአይን ማረፊያ የነበረው አሁን ከእናቱ ኋላ የሚከተል ትልቅ የጥያቄ ምልክት ሆኖ ነበር። መጀመሪያ ላይ ተስፋ ነበራቸው። ምናልባት አብርሃም ሐሳቡን ይለውጥ ይሆናል። ምናልባት እግዚአብሔር እንደገና ይናገር ይሆናል። ምናልባት የበረሃው ዳርቻ ወደሚያውቁት ነገር ይመራ ይሆናል። ነገር ግን ፀሐይ ከፍ ብላለች። የውሃ ቁማዳቸው በበረሃ ላይ እያለቀ ሄደ። በውሃ ጥም ተጨነቁ። እናም እርምጃ በወሰዱ ቁጥር የመመለስ ተስፋቸው እየደበዘዘ ከነበሩበት የአብርሃም ቀዬ ከነበሩበት የድንኳን ሰፈራ እየራቁ ተስፋቸውም እየደበዘዘ እንዲሁ ሄዶ ነበር። አካባቢያቸው አዲስ አልነበረም። አጋር ከዓመታት በፊት ነፍሰ ጡርና ተስፋ በቆረጠችበት ጊዜ በዚህ ስፍራ የነበረችበት ቦታ ነው። በወቅቱ ለማምለጥ ትሮጥ ነበር። አሁን ግን መሄጃ ስላልነበራቸው ትራመዳለች። ውሃው ሲያልቅ የሰውነት አካል ይዝላል፣ አፍ ይደርቃል፣ ከንፈሮች ይደርቃሉ። ይህም መልእክት ነው። የእስማኤል ጉዞ ተቀዛቀዘ። ከንፈሮቹ ተሰነጣጠቁ። አይኖቹ ጥላ ይፈልጉ ነበር፣ አንዳች መሸሸጊያ። ነገር ግን አልነበረም። ጥንካሬው ሲያልቅ ወደቀ። አልቻለምና የልጅነት እግሮቹ ጸንተው መቆም ተሳናቸው። አጋር በአቅራቢያው አንድ ቁጥቋጦ አገኘች። ቆዳው ከሚቃጠለው አየር ጋር እንዳይገናኝ የሚከላከል ብቸኛ መከላከያ። እናም ውድ ልጇን በበረሃ ላይ በዚህ ስፍራ አስተኛችው። ከዚያም ትንሽ ራቅ ብላ ተቀመጠች። መጽሐፍ ቅዱስ አልጸለየችም አይልም፣ አለቀሰች ይላል። የልጁን ሞት ማየት አልፈልግም አለች። በዘፍጥረት ምዕራፍ 21 ቁጥር 16 እንደተጠቀሰው ይህ የሷ ጸሎት ነበር። ግልጽ፣
ነገር ግን ያልተጣራ። የልጁን የመጨረሻ እስትንፋስ መስማት እንዳትችል ራቅ ብላ ተቀመጠች። ነገር ግን ሰማይ ሰማው፣ ምክንያቱም የወጣው ድምፅ የእሷ ብቻ አልነበረም። ዘፍጥረት ምዕራፍ 21 ቁጥር 17 እንዲህ ይላል፣ እግዚአብሔር የልጁን ድምፅ ሰማ፣ የእናቱን ሳይሆን የልጁን። እስማኤል በውሃ ጥም፣ በተስፋ መቁረጥ ለዓለም ድምፅ አልባ የነበረው፣ በዙሪያው ያሉት ሰዎች አንደበቱን የማያውቁት ሰው በሰማይ ግን ተሰማ። እናም ከማይታየው ዓለም የእግዚአብሔር መልአክ ጠራ፣ አትፍሪ፣ እግዚአብሔር ልጁ ያለበትን ድምፅ ሰምቷልና፣ ተነሺ፣ ልጁን አንሺ፣ ታላቅ ሕዝብ አደርገዋለሁና። ከዚያም ተከሰተ። ውሃ በእጃቸው ያልተቆፈረ አስቀድሞ ያልተዘጋጀ ድንገት በበረሃው ተገለጠ። ሁልጊዜ እዚያ የነበረ ከዚህ በፊት በዚያ ስፍራ ላይ የነበረ ነገር ግን በሚያስፈልግበት ቅጽበት ብቻ የተገለጠ የውሃ ጉድጓድ። አጋር ወደ ጉድጓዱ ሮጠች። እሷም የውሃ መያዣውን ሞላች፣ ለልጁም ውሃ ሰጠችው። እስማኤልም ተስፋው ቀጥሎ በሕይወት ኖረ። ይህ የሆነው አብርሃም ተጣድፎ ስለመጣ አይደለም። አብርሃም ለልጁ ልድረስለት ብሎ ስለሮጠ አይደለም። ወይም ልጁ ለመትረፍ የሚያስችል ጥንካሬ ስለነበረው አይደለም። ነገር ግን ቀደም ሲል አጋርን የተመለከተው አምላክ አሁን የልጇን ልመና ስለሰማ ነው። ይህ የተስፋ ቃል መታደስ ታሪክ አልነበረም። ይልቁንም የተገለጠች የምሕረት ታሪክ ነበረች። ሕይወቱ ሊያበቃ በተቃረበበት ቦታ የእስማኤል ታሪክ እንደ አዲስ ጀመረ። እስማኤል ሊያጠፋው ከነበረው የአድማስ መስመር አለፈ። ሊገድለው በሚችል ሙቀትና እንደመተው በተሰማው ዝምታ ውስጥ አልፏል። እናም በሕይወት ኖረ። ነገር ግን ይህ መትረፍ ብቻ አልነበረም። ከዚያም ያለፈ ነገር ነበር። በምድረ በዳ የተከሰተው ነገር ማንነቱን አልወሰነውም። ይልቁንም አቅጣጫውን ቀየረው። ወደ አብርሃም ሰፈር አይመለስም። ከታናሹ ወንድሙም ጋር አያድግም። ያወቀው ሕይወት አልፏል። አሁን ወዳልተኖረ ሕይወት እየሄደ ነው። ነገር ግን በምትኩ ሌላ መንገድ ተከፈተለት። ይኸውም በድንኳኖችና በመሠዊያዎች ያልታወቀ ይልቁንም በበረሃዎችና በጽናት የተለየ መንገድ። በዚያች አስቸጋሪ መንገድ ማለፍ ጥንካሬን ያመጣለታል። በእስማኤል በኩልም የሆነው ይህ ነው። በዘፍጥረት ምዕራፍ 21 ከቁጥር 20 ይለናል፣ እግዚአብሔርም ከልጁ ጋር ነበር። መዳን በደረሰበት ቅጽበት ብቻ ሳይሆን ከዚያ በኋላ ባሉት ዓመታት ጭምር እስማኤል የምድረ በዳ ሰው፣ አዳኝ፣ ቀስት ወርዋሪና ሌሎች በሚወድቁበት ቦታ እንዴት መትረፍ እንደሚቻል የሚያውቅ ጠንካራ ሆነ። አጋርም አሁንም ጥንቁቅ እንደነበረች ለእርሱ ግብፃዊት ሚስት መረጠችለት። ይህም የራሷ ታሪክ ድጋሚ ነበር። ነገር ግን በጣም የሚያስደንቀው የይስሐቅ የወደፊት ሕይወት በእስማኤል ያለፈ ታሪክ ውስጥ መታየቱ ነው። በዘፍጥረት ምዕራፍ 25 ከቁጥር 13 እስከ 16 እንደምናነበው እስማኤል 12 ወንዶች ልጆች ነበሩት። ያዕቆብ በኋላ ላይ የእስራኤልን 12 ነገድ እንደሚወልድ ሁሉ እስማኤልም የ12 መሳፍንት አባት ሆነ። እነዚህም ዘሮቻቸው በመላው አረብ ሀገር የተዘረጉ የነገድ መሪዎች ነበሩ። ቅዱስ መጽሐፍ እንደሚናገረው ከኤውላ እስከ ሱር ተቀመጡ። ይኸውም ሰሜናዊውን የአረብ ባህር ገብ መሬት ግብፅን አዋሳኝና እስከ አሶር የሚደርስ ሰፊ ክልል ነው። እናም በእነዚህ ዘሮች መካከል እንግዳ የሆነ መተሳሰር ይቀጥላል። የእስማኤል ልጅ የይስሐቅ በኩር የሆነውን አገባች። ይህም ሁለቱን የቤተሰብ መስመሮች እንደገና አገናኛቸው። ይህ ከዘር ሐረግ በላይ የሆነ መለኮታዊ የእግዚአብሔር ጥበብ ነው። የተባረረው ልጅ የነገሥታት አባት ይሆናል። ሊሞት ቁጥቋጦ ስር የተጣለው ልጅ የሕዝብ አባት ይሆናል። አንዳንድ ሰዎች የአረብ ሕዝቦች ዘር ከእስማኤል እንደመጣ ይናገራሉ። ከነዚህ መካከል እንደ ወግ ከሆነ ነብዩ መሐመድ ይገኙበታል። መጽሐፍ ቅዱስ ቀጥተኛ የፖለቲካ መደምደሚያዎችን ባያወጣም የእስማኤል ዘሮች እንደሚበዙ፣ ተጽዕኖ እንደሚፈጥሩና እንደሚወዳደሩ በግልጽ ያሳያል። እነርሱም በጥንካሬና በጽናት የተለዩ ሕዝቦች ናቸው። በዘፍጥረት ምዕራፍ 16 ቁጥር 12 አስቀድሞ እንደተናገረው እርሱም እንደ በረሃ አህያ ያለ ሰው ይሆናል፣ እጁ በሰው ሁሉ ላይ የሰውም ሁሉ እጅ በእርሱ ላይ ይሆናል፣ በወንድሞቹም ፊት ሁሉ ይኖራል። ይህም የፍርድ ትንቢት ሳይሆን የነጻነት ትንቢት ነው። እርሱ የተመረጠው ልጅ አልነበረ፣ ነገር ግን ፈጽሞ አልተረሳም። በሕይወቱ ላይ የተነገረው ታላቅ ሕዝብ ይሆናል የሚለው የተስፋ ቃል ግጥማዊ መገለጫ ብቻ ሳይሆን የተፈጸመ እውነት ነበር። ከዘመናት በኋላ
የእስማኤል ስም እንደገና ተነሳ። በዘር ሐረግ ውስጥ አይደለም፣ በነገድ ጦርነትም አይደለም፣ ይልቁንም በአንድ ደብዳቤ ውስጥ። ይህ ደብዳቤ በገላትያ ለሚኖሩ አማኞች የተላከ ነው። ይኸውም ስለ ጸጋ ትርጉም በሚወዛገቡበት ጊዜ በሐዋርያው ጳውሎስ የተጻፈ ነው። ጳውሎስ ታሪኩን ታሪክ ስለሆነ ብቻ አልነገራቸውም። ይልቁንም በሁለት መንፈሳዊ እውነታዎች መካከል መስመር ለመሳል ነበረ፣ የሕግ ኪዳንና የተስፋ ኪዳን። ለዚህም ሲል እያንዳንዱ አይሁዳዊ በደንብ ሊያውቀው የሚገባውን ታሪክ አነሳ። አብርሃም፣ ሳራ፣ አጋር፣ ይስሐቅና እስማኤል። በገላትያ ምዕራፍ 4 ቁጥር 22 ላይ ጳውሎስ እንዲህ ሲል ጽፏል። አብርሃም 2 ልጆች እንደነበሩት አንዱም ከባሪያይቱ አንዱም ከጨዋይቱ እንደነበር ተጽፏልና፣ ባሪያይቱ አጋር ነበረች፣ ጨዋይቱ ደግሞ ሳራ ነበረች። ነገር ግን ጳውሎስ ፍላጎቱ ስለ ሴቶቹ ብቻ አልነበረም፣ ይልቁንም የሚወክሉትን ነገር ለመግለጥ ነበር። አጋር ሲና ተራራን፣ ሕግን፣ ባርነትንና የሰው ልፋትን እንደምታመለክት ተናገረ። ልጇ እስማኤል የተወለደው በሥጋ ነበር። ይህም በኃጢአት ሳይሆን መለኮታዊውን ተስፋ ለመፈጸም በተደረገው የሰው ጥረት ነው። በሌላ በኩል ሳራ የነጻነት ከተማ የሆነችውን የላይኛይቱን ኢየሩሳሌምን ተወክላለች ይሉታል። ልጇ ይስሐቅ የተወለደው በሰው ዕቅድ ሳይሆን መካን ከሆነ ማኅፀን በተገኘ ተአምራዊ ልደት በእግዚአብሔር ኃይል ነበረ። ሐዋርያው ጳውሎስ በገላትያ ምዕራፍ 4 ቁጥር 29 ላይ እንዲህ ይላል፣ ነገር ግን በዚያን ጊዜ በሥጋ የተወለደው በመንፈስ የተወለደውን እንዳሳደደው አሁንም እንዲሁ ነው። የዚህ ቃል መልእክት ጥልቅ ነው። በሕግና በሥራ በመደገፍ የእግዚአብሔርን ሞገስ ለማግኘት የሚጥሩ ሰዎች በጸጋ የሚኖሩትን እንደሚቃወሙና እንደሚያንቋሽሹ ያሳያል። ጳውሎስ እስማኤልን እንደ ሰው አልጠላውም። ይልቁንም የሰው ጥረት፣ የሥራ ጫናና የባርነት ምሳሌ አድርጎ ተጠቀመበት። ይስሐቅን ደግሞ የተስፋ የነጻነትና የመንፈስ ምሳሌ አድርጎ አቀረበው። ጳውሎስ በመቀጠል እንዲህ ይላል፣ ባሪያይቱን ከልጇ ጋር አውጣት፣ የባሪያይቱ ልጅ ከነጻይቱ ልጅ ጋር አይወርስምና። ይህ እንደ ጨካኝ ሊታይ ይችላል። ነገር ግን ጳውሎስ የሚያወራው ስለ መንፈሳዊ ግልጽነት ነው። የእግዚአብሔርን ተስፋ በሰው ጥረት ሳይሆን በእምነት ብቻ ነው ማግኘት የሚቻለው። በገላትያ ምዕራፍ 4 ቁጥር 31 ላይ ደግሞ ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም በማለት ይደመድማል። ይህም የእስማኤልና የይስሐቅ ታሪክ ስለ 2 ልጆች ብቻ ሳይሆን ስለ 2 መንገዶች፣ ስለ 2 ኪዳኖችና 2 ዕጣ ፈንታዎች እንደሆነ ያስተምረናል። ጥያቄው ማን ቀድሞ ተወለደ ሳይሆን አንተ በየትኛው መንገድ እየኖርክ ነው የሚለው ነው። የእስማኤል ታሪክ የተጀመረው ውድቅ በመደረግ ነው፣ በመተው በመጣል። እሱ የሰው ጥረት ውጤት ነበር። በችኮላና በሰው ውሳኔ የተወለደ፣ ከጥላ ስር የኖረ የተባረረ፣ በምድረ በዳ የጠፋና ብዙም ያልታሰበ ነበር። ነገር ግን እግዚአብሔር ሰማው፣ አየው፣ ጠበቀው። የኪዳኑ ልጅ ባይሆንም የእግዚአብሔርን ተስፋ አግኝቷል። ምንም እንኳ የክርስቶስ የዘር ሐረግ ተሸካሚ ባይሆንም እግዚአብሔር ግን አልተወውም። በይስሐቅ ውስጥ የእግዚአብሔርን ተስፋ መፈጸም እንመለከታለን። በእስማኤል ውስጥ ደግሞ የእግዚአብሔርን ምሕረት ከጠበቅነው በላይ እንደሚደርስ እናያለን። ሰዎች በሩን ሲዘጉ እግዚአብሔር መስኮት ይከፍታል። ጳውሎስ ይህን ታሪክ የተጠቀመው ጸጋ በደረጃ በሥራ ወይም በቅድሚያ የሚገኝ ሳይሆን ራስን በመስጠትና በእምነት የሚገኝ መሆኑን ለማሳየትና ለማጉላት ነው። ምናልባት እንደ እስማኤል የተረሳህ ከተስፋው ርቀህ በራስህ ምድረ በዳ የምትጓዝ ሆኖ ሊሰማ ይችላል። ነገር ግን የእስማኤል ታሪክ እግዚአብሔር እንደሚሰማ እንደሚያይና በተሰደርንበትም ቦታ ከእኛ ጋር እንደሆነ ያስታውሰናል። እስማኤል የሥጋ ውጤት፣ ይስሐቅ ደግሞ የመንፈስ ተስፋ ነበር። ነገር ግን ሁለቱም በእግዚአብሔር ዘንድ ተሰምተዋል። የእግዚአብሔር ልጅ ለመሆን የተመረጥክ መሆን ብቻ በቂ አይደለም። እግዚአብሔር ሁላችንንም ይሰማናል። ይህ መልእክት የሚያስታውሰን ዋናው ነገር ማንም ሰው እግዚአብሔር ከሚሰማው ጆሮ ውጪ እንዳልሆነ ነው። ያንተን ሁኔታ የሚያይ የሚሰማና የሚደርስልህ አምላክ አሁንም ዛሬም አለ። የተወደዳችሁ በየትኛውም ሁኔታ ውስጥ ብትኖሩ ሁሉን እግዚአብሔር ይሰማል። ተትቻለሁ፣ ተረስቻለሁ፣ እግዚአብሔር ረስቶኛል፣ በረሃ ላይ ነኝ፣ ስደት ነኝ፣ ቤተሰቦቼ አይፈልጉኝም፣ በምንም አይነት ሁኔታ እንደዚህ አይነት ሐሳብ የምታስቡ ሁሉ እግዚአብሔር ይሰማል መልእክታችን ነው። ለሌሎች እንዲደርስ ሼር አድርጉ። አዳዲስ ሰዎች ሰብስክራይብ በማድረግ አብራችሁን አገልግሉ። ቻናሉን ደግሞ በተለያየ መንገድ መደገፍ ትችላላችሁ። ኮሜንት ላይ ጻፉልን። ሱፐር ታንክስ እና ሱፐር ጊቪንግም መስጠት ትችላላችሁ። የተሻለ ድምፅ፣ የተሻለ ኳሊቲ ለመስራት ማቴሪያል ያስፈልገናልና ማቴሪያል ለማሟላት ደግሞ ገንዘብ ያስፈልጋል።
ሪከርደር፣ የተለያዩ ነገሮች። የተወደደ ጊዜ ይሁንላችሁ።